በወጣትነት ዝለል፣ ወጣትነት መዝለያ ነው። ወጣትነት በጣም የምትጫወትበት ነው። ወጣትነት በጣም የምታጠፋበት ነው። ኃጢአት የምታቦካበት ነው የሚል ግንዛቤ አለ። ለዚህ ነው ሰው ወጣትነቱ መንፈሳዊ ሲሆን ምን ሆነሃል አንተ እንደዚህ የምትሰግጠው? በዚህ እድሜ ነው እንዴ ቸርች የምትለው? ሮጥ በል፣ በዚህ እድሜማ እንደፈለክ መሆን አለብህ ተብሎ ይታሰብና ብዙ ሰው ወጣትነቱ ላይ መርዝ ጨምሮበት ጉልምስና ላይ መርዝ የተጨመረበት ጎልማሳ ሆኖ ይመጣል። ስለዚህ ወጣትነታችሁን በጥንቃቄ ያዙት። በተለይ ወንዶች ባለፈው ተናግሬያለሁ። ዛሬ ወጣት ሴቶች ሲነሳ ብዙ ሴቶች የሚያስቡት ነገር አለ ያለው ሶሻል ሚዲያ ላይ ምናምን። በተለይ ልባምን ሴት ሲባል ሁሉም ልባም ነኝ አይነት ስታፍ ነው መጥቶ እንዲህ የሚውለው ምናምን ትስ ያደረገች ነው እኔ ነኝ ልባም ምናምን ትላለችና ዛሬ ልባም ሴት የምትባለው ማን እንደሆነች ያሳያቸዋል። ልባም ሴት ስንት ሰው ልባም ሴት መሆን ትፈልጋለች? ሴቶች እስቲ ሴቶች እጆቻችሁ ልባምን ሴት ማን ሊያገኛት ይችላል የተባለው ዋጋዋ ደግሞ ከቀይ ዕንቁ እጅግ ይበልጣል። እና እቺ ልባም ሴት ማን ናት? ልባም ሴት እኔ ልባም ነኝ ስላለ ሰው ልባም አይሆንም። አንድ ሴት እኔ ልባም ነኝ ስላለች ልባም ሴት አትሆንም። ስለዚህ እቺ ልባም ሴት የምትባለውን ነው ዛሬ እንድናይ እንፈልገው። መልካም ሴት ብቻ ሳይሆን መልካም ሚስትም ከእግዚአብሔር በስጦታ የምትሰጥ ናት። በተለይ ወንዶች በደንብ ስሙ ይሄን። መልካም ሴት ብቻ ሳይሆን መልካም ሚስት ራሱ የሚሰጠው ከማን ነው? ከእግዚአብሔር ነው። እግዚአብሔር የሚሰጠው ነው። ከእግዚአብሔር የምትገኝ ናት እሱ። ከእግዚአብሔር ለመቀበል ደግሞ ወጣት ወንዶች ከእግዚአብሔር ጋር መኖር አለባቸው። ከእግዚአብሔር ለመቀበል ከእግዚአብሔር ጋር መኖር አለበት ወንድ። እቺ መልካም የምትባለው ሴት በጣም ወሳኝ ሴት ናት። በደንብ ስሙኝ። ሰዎች ገንዘብ ስላላቸው ልባም ሴት ማግባት አይችሉም። ቆንጆ ሴት ግን ማግባት ይችላል። ቆንጆ ሴት መርጦ አለች የምትባል ከተማ ላይ ሜትር ከ86 ቁመት ያላት ሽክፍ ያለች ያለ ሂል ጫማ ሂል ያለች የምትመስል አለ እኮ። አንዳንድ ሰው ሂል ነው ያደረገችው ባዶ እግሯን መሬት ላይ ቆማ ቁመቷ መልኳ ውብ ሴት ማግባት ይቻላል። ገንዘብ ያለው ሰው ቆንጆ ሴት ማግባት ይችላል። ልባም ሴት ግን ማግባት አይቻል። ገንዘብ ያለው ሰው የሚገዛት አይደለችም እሱ። ስለዚህ ቆንጆ መሆን ልባም መሆን ማለት አይደለም። እንደዚህ የተሳሳተ ነገር አስባችሁ በየቤታችሁ ተቀርቅራችሁ በመስታወት የምታዩትን ውበትና ሰው የነገራችሁን ውበት በጣም የውበት መደምደሚያ መስሏችሁ ልባም የሆናችሁ መስሏችሁ ቁጭ ያላችሁ ሰዎች እመኑኝ ይሸምቷችኋል። ሀብታሞቹ ይገዟችሁ። ሀብታም ሰው ገንዘብ ያለው ሰው ቆንጆ ሴት ማግባት ይችላል። ልባምን ሴት ግን መግዛት አይቻል። ለምን ካላችሁ ልባም ሴት ከማን የምትሰጥናት ብያለሁ? ከእግዚአብሔር የምትሰጥናት። ሰው ገንዘብ ስላለው እግዚአብሔር መልካም ሴት እያነሳ አይሰጠውም። ገንዘብ ላለው እያነሳ መልካም ሴት እግዚአብሔር የሚያድለው ስጦታው አይደለም። መልካም ሴት፣ መልካም ልብ ያላት ሴት፣ እቺ ልባም የተባለችው ሴት እግዚአብሔር የሰራት ሴት፣ እግዚአብሔር በስጦታ የሚሰጣት ሴት፣ እሷን ሴት የሚሰጠው ለሚያምነው ባል ነው እንጂ ለሀብታም ወንድ አይደለም የሚሰጣት። ለወንድም አይደለም፣ ሌላ ቆንጆ ለሆነ ወንድ አይደለም የሚሰጣት። ልባምን ሴት የሚሰጠው እግዚአብሔር ለልባም ወንድ ነው። ልባም ወንድ ማን ነው ካልከኝ ከእግዚአብሔር ጋር የሚኖር ማለት ነው። እግዚአብሔር እንደራሱ የሚያምነው ማለት ነው። ለመሰላችሁ እቺ መልካም የምትባለው እቺ ቆንጆዋ ሴት፣ እቺ ልባም የምትባለው ሴት፣ እቺ ውቧ ሴት በእግዚአብሔር ፊት የተሰራ ማንነት ያላት ሴት እግዚአብሔር የሰራት ማለት ናት። ራሷን በፈቃዷ ሰጥታ በእግዚአብሔር የተሰራች ማለት ነው። ፍቃዱን የተቀበለች ማለት ነው። እግዚአብሔር ሼፕ እንዲያደርጋት ፍቃዷን የሰጠች ማለት ነው። እሷን ሴት እግዚአብሔር ለራሱ እንደምትመች አድርጎ ከሰራት በኋላ ለሷ የማይመች ባል እንዴት ይሰጣታል? የሚሰጣት ከሱ ጋር ደግሞ ጤነኛ ግንኙነት ኖሮት ወንዱ አብሮት ኖሮ ሰሚት አድርጎ ባል ለመሆን ለተሰራ ታማኝና ልባም ወንድ እጅ የምትሰጠው ገንዘብ ላለው ጭራቅ አትሰጥ። ስለዚህ በጣም ጥንቃቄ ያስፈልጋል። ቆንጆና መልካም ልባም ሴት በጣም ይለያያል። ስለዚህ ጥንቃቄ ያስፈልጋል። ቆንጆ ትዳር ገንዘብን ሊያመጣ ይችላል። ቆንጆ ትዳር በደንብ ስሙኝ። ቆንጆ ቤተሰብ፣ ቆንጆ ትዳር ገንዘብ ሊያመጣ ይችላል። ገንዘብ ሊሰራ ይችላል። ቆንጆ ገንዘብ ግን ቆንጆ ትዳር አይሰራም። ጥሩ ትዳር፣ በጣም ጥሩ ትዳር፣ ጎበዝ ባለ ትዳሮች ሰርተው ገንዘብ ሊያገኙ ይችላሉ። እውነት ውሸት? ውሸት እውነት? እውነት። በጣም ብዙ ገንዘብ ግን ጥሩ ትዳር መግዛት ይችላል? አይችልም። ስለዚህ በጣም ወሳኙ ነገር ጥሩ ትዳር ነው፣ ጥሩ ገንዘብ አይደለም። ጥሩ ትዳር ካለ ሰርተ ገንዘብ ማግኘት ትችላለህ። ጥሩ ገንዘብ ስለያዝክ ጥሩ ትዳር አይኖርህም፣
አትገልብጠው ጊሩን። ብዙ ሰው ገልብጦት ነው የገጠመው። ይሄን ከገለበጥከው ብዙ ነገር ነው የምታጣው። ስለዚህ ገንዘብ ትዳር ጥሩ ትዳር ሊሰጥ አይችልም። ጥሩ ትዳር ሊሰጥ አይችልም። ጥሩ ስብዕና ጥሩ ትዳር ይሰጣል። ጥሩ ገንዘብ ጥሩ ትዳር አይሰጥም። ቆንጆ ሴት ሊሰጥ ይችላል። ቆንጆ በደንብ ያዙልኝ። ቆንጆ ሰው ቆንጆ ቢለው ይሄን ውጫዊውን ቁመና ነው አይደል? ልባም ሴት ማን ሊያገኛት ይችላል? የልባም ሴት መገለጫዎች በጣም በፍጥነት ቶሎ ብዬ የተወሰኑ ፖይንቶች እነግራቸዋለሁ። ቆንጠር ላድርግና ላንብብላችሁ። ምሳሌ 31:11 ምሳሌ 31:10 ልባምን ሴት ማን ሊያገኛት ይችላል? ጥያቄ ምልክት። አንድ ቦታ ክፍለ ሀገር ተጠይቄ ያለው ማን ነው የሚያገኛት ልባምን ሴት አሉኝ። ልባምን ሴት የሚያገኛት ልባም ወንድ ነው ብዬ መልሻለሁ። ልባምን ሴት ማን ሊያገኛት ይችላል ይልና ጥያቄ ይጠይቃል። ለምን ሲል እንዲህ ይላል። የልባም ሴት መገለጫዋ እንደዚህ ይላል። ቁጥር 11 የልባም የባሏ ልብ ይታመንባታል ምርኮም አይጎልባትም ይላል። ልባም ሴት ማለት ማናት ካላችሁ መገለጫዋ ታማኝ ናት። ልባም ማለት ታማኝ ማለት ነው። ታማኝ ሴት ማለት ታማኝ ናት። የባሏ ልብ ይታመንባታል ይላል። የምትታመን ናት። የምታደርገውን የምታውቅ ናት። ማንም ኮንቪንስ አድርጎ የሚያታላት አይደለችም። ተላላ አይደለችም። ልባም ሴት ናት። አስተዋይ ናት። ባሏ በጣም በኮንፊደንስ ተማምኖ የሚኖርባት ናት። ልባም ሴት ብቻዋን የምትወስን አይደለች። እንደ ሔዋን ልባም አይደለች። ልባም አይደለች። ብቻዋን ሴጣን መጥቶ ሲያዋራት ባሏን ኢግኖር ገጭታ ትልቅ ዲሲሽን ወሰደች ቤቷ ላይ። እቺ ግን እንደሱ አይደለች። የባሏ ልብ የምታደርገውን ባሏ ያውቅ። ልባም ሴት ማለት ተደብቃ ከባሏ ተሰውራ ከነቢያቶች ጋር የምትሞዳሞድ አይደለች። ልባም ሴት ማለት ባሏ ሳያቅ የሆነ ነገር ተደብቃ የምታደርግ ማለት ባሏ የሚያውቃት ናት። ባሏ የሚተማመንባት ለዚህ ምክንያቱም የተሰወረ ነገር የላትም። ባሏ በጣም በኮንፊደንስ የባሏ ልብ ይታመንባታል ይላል። የልባም ሴት መገለጫ ወሬ አይደለች። የምታረገው የምታወራ አይደለችም። የሆነ ነገር አድርጋ ልባም ሴት መለያዎቹን ነው የምነግራችሁ። ልባም ሴት አድርጋ የምትለፈልፍ አይደለች። ስራዋ የሚያወራላት ናት። ትንሽ አድርጋ ብዙ የምታወራ አይደለች። ስለዚህ ቼክ አድርጉ። እኔ ልባም ነኝ ምናምን ብላችሁ በተለያየ ሶሻል ሚዲያ ምናምን የተንቀሳቀሳችሁ የተነቃነቃችሁ ልባም የሆናችሁ የመሰላችሁ የሆነ ነገር ስላላረጋችሁ፣ በተለይ ከወንድ ጋር ግንኙነት ስላላረጋችሁ፣ በጣም ስትር ብላችሁ ቤት ስለምትውሉ ልባም የሆናችሁ የመሰላችሁ ሴቶች ካላችሁ ቆም በሉና ቼክ አድርጉ ራሳችሁ። ልባም ሴት የባሏ ልብ ታማኝ ናት። ታማኝ ናት። ስለዚህ ታማኝነታችሁን ራሳችሁ ታውቃላችሁ። ምን ያህል ታማኞች ከባሎቻችን ዞር ስንል፣ ከትዳር አጋሮቻችን ዞር ስንል ምን ያህል ታማኞች ነን? እሱ ነው ልባም ማለት። የማይታየውን ነገር ጠርቶ ማን ሊያገኛት ይችላል? ልብ የሚታይ ነው እንዴ? አሁን የኔ ልብ ይታያል? ልብ የሚታይ ነገር አይደለም። የማይታየውን ነገር ጠርቶ ማን ነው የሚያገኛት? ምክንያቱም የውስጥ ሰው ነው። ታማኝነት ውስጥ ያለ ነገር። ወረኛ አይደለችም። ትንሽ ሰርታ ብዙ የምታወራ አይደለችም። መለያዋ የጀመረችው መልካም ነገር ትጨርሳለች። በኑሮዋ ቆራጥና ታጋይ ናት። በጣም ቆራጥ ናት። በኑሮ ላይ ሲሪየስ ናት። አቋም አላት። የጀመረችውን ትጨርሳለች። ልባም ማለት እሷ ናት። ጥፍሯን አሹላ በየሶሻል ሚዲያ እየመጣች ሁማኔር እንዲህ የምታረግብን አይደለች። መስሏችሁ በጣም የምትንቀሳቀሱት ሴቶች ያስታውቃሉ። እንዳልሆነ ያስታውቃሉ። ምንትኑ ፍለርት ምናምን ያደርጋሉ። በመስታወት ሶሻል ሚዲያ መጥተው ፍለርት ነው የሚያደርጉት። ምን እያልሽን ነው? ልባምን ማን ሊያገኛት ይችላል ምናምን እያሉ ፍለርት ያደርጋሉ። አንቺ ልባም አይደለሽም። ባለፈው ጊዜ ተናግሬያለሁ። ስምሽን አሁን አልጠራውም፣ መሽቷል። ልባም ሴት ችግር የምታጋነን አይደለች። ችግርን የምትጋፈጥ ናት። ትንሽ ችግር ሲፈጠር ቤቷ ላይ ጥሩምባ መነፋሳቱን ችግርን ተጋፍጣ ደቁሳ መዘረር የምትችል ናት።
መከራን ማሸነፍ የምትችል ናት። በመከራ ውስጥ መቆም የምትችል ናት። ልባም ሴት ማለት ረጅም ሴት ማለት አይደለም። ልባም ሴት ማለት አፍንጫዋ ቀጥ ያለ ማለት አይደለም። ልባም ሴት ማለት ጸጉር የምትነሰንስ ማለት አይደለም። ልባም ሴት ማለት በየሶሻል ሚዲያ እየመጣች ፍለርት የምታረግ ማለት አይደለም። እንዳትሳሳቱ። ልባም ሴት ማለት ታማኝ ማለት ነው። ቆራጥ ማለት ነው። ጎበዝ ማለት ነው። ሃርድ ወርከር ማለት ነው። የባሏ ልብ የሚተማመንባት ማለት ነው። ስጉር የሆነ ሂድን አጀንዳ የሌላት ማለት ነው። ቤቷ ላይ በንጽህና የምትኖር ማለት ነው። ልባም ሴት ማለት እንደዚህ አንደኛው መለያዋ ይሄ ነው። ትዕግስተኛ ናት። ሚስጥር ጠባቂ ናት። ልባም ሴት ማለት ትዕግስት ያላት ናት። በሆነ ባልሆነ ብው እያለች ቤት የምታፈነዳ ማለት አይደለም። ስንቶቻችሁ ልባም መሆን ትፈልጋላችሁ? ልባም ሴትን ማን ሊያገኛት ይችላል? ምን ያህል ታማኞች ናችሁ? ልባም ሴትነት ልባም ነኝ ስላላችሁ የሚመጣ አይደለም። በደንብ አሳያችኋለሁ። በምርጫ የሚገኝ ነው። እንትና ከነጠበብ አይደለም። እጣ አይደለም። እጣ ዘነቡ ላይ ወጣ ምናምን ይባል አይደለም። በእጣ የሚወድቅ ነገር አይደለም። በአድሎ የሚሰጥ አይደለም። በፈቃድ ላይ፣ በውሳኔ ላይ፣ በምርጫ ላይ ተመሰረተ። ታማኝ መሆን፣ ታማኝ አለመሆን፣ ንጹህ መሆን፣ ንጹህ አለመሆን፣ ቆራጥ መሆን፣ ቆራጥ አለመሆን፣ ታጋይ መሆን፣ እንደገና ዝላል መሆን፣ የተሰጠ ለቤት የሰጠ መሆንም እንደገና ደግሞ ያልተሰጠ መሆን፣ ትዕግስተኛ መሆን፣ ትዕግስተኛ አለመሆን፣ ጨዋ መሆን፣ ጨዋ አለመሆን፣ ሚስጥር ጠባቂ መሆን፣ ሚስጥር አዝረክራኪ። ምርጫ ነው ይሄ፣ የምርጫ ጉዳይ። ማን ሊያገኛት ይችላል እቺ ሴት? አሁን እንደሱ ሲል መጽሐፍ ቅዱስ ልባምን ሴት ማለት አሉ ወይ ነው መጀመሪያ ሲጀምር። አሉ ወይ እነሱ ሴቶች አላችሁ እዚህ እዛም እነዚህ ሰዎች ማለት ነው። ስለዚህ እዚህ ላይ ስሩ። ልባም ሴት የመጀመሪያ ታማኝ ናት። የባሏ ልብ ምን ያደርግባታል? ይታመንባታል። ለሥራ ጉዳይ ወጣ ሲል ትሄድ ይሆን እንዴ ብሎ አይጠረጥርም። ስጋት የለበትም። አይፈራትም። እችን ታክል ላይ አይጠረጥራትም። ታማኝ ናት። ታማኝነቷን ደግሞ እግዚአብሔር ምስክሬ፣ እኔን ጌታ ምስክሬ እያለች አልቅሳ ሳይሆን ኖራ አሳምነዋለች። ልባም ሴት ማለት እሷ ናት። ባሏን በኮንፊደንስ ያለ ስጋት ያለ ፍርሃት የምታኖር ማለት ነው። ከቀይ ዕንቁ የሚበልጥ ዋጋ እንዲኖራችሁ ሴቶች በጣም ውድ እንድትሆኑ የሚያደርጋችሁ ውድ መልበስ አይደለም። ውድ ቦታ መመገብ አይደለም። ውድ ልብስ መልበስ፣ ውድ የሆነ ነገር መታጠቅ ውድ አያደርጋችሁ። እንደውም ርካሽነታችሁን የምትደብቁበት እንደሆነ ነው ዓለም የሚያቀባችሁ። ውድ የሚያደርገው ታማኝነት። ልባምን ሴት ማለገኛት ይችላል። ሁለተኛ ልባም ሴት መልካምነቷን አትለውጥም። የጀመረችበትን መልካምነት እስከ ፍጻሜ ይዛ ነው የምትሄድ። እስስት አይደለች። መልካም ሴት ጀመረች በመልካም ፍጻሜዋን መልካም እስከ መጨረሻ ጥግ ድረስ። ይሄ ከላይ የሆነ ነገር እያሳዩ ከውስጥ ፌክ እንደሚሸጥ ነጋዴ አይደሉ። ከጫፍ እስከ ጫፍ መጽሐፍ ቅዱስ ነው የሚናገረው። 31 ቁጥር 12 ተመልከቱ። ዕድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግ። ልባም ሴት ቆርጣለቻ፣ ሰጥታለቻ ራሷን። የሰሞን አይደለችም፣ የአንድ ሰሞን አይደለችም። ይሄ ፌክ አይደለችም። የአንዳንድ ሰው ፈገግታው ፌክ፣ ኑሮ ፌክ፣ ወሬው ፌክ፣ የሚያሳየው ፌክ ነው። እሷ ግን አይደለችም። እውነት ነው። ማን ሊያገኛት? ከቀይ ዕንቁ በጣም ውድ ናት። የትኛዋ ሴት ከጫፍ እስከ ጫፍ መልካም ለማድረግ የወሰነች? ዛሬ በመልካም ጀምረው በክፉ የጨረሱ ሴቶች የሉም ወይ? መልካም ናት ብሎ አግብቶ መልካም ናት ብሎ ዴት አድርጎ መልካም ናት ብሎ ይዞ ከሆነ ቀን በኋላ አልተገለጠም ወይ ማንነት? የአንዳንድ ሰው ህይወት ፌክ ነው። ውሸት ነው። እጪ ይላል። ከጫፍ እስከ ጫፍ ነው መልካም የምታደርግ። እድሜዋን ሙሉ ምን ታደርጋለች? እያወራ ያለሁት መጽሐፍ ቅዱስ መልካም ሴት እድሜዋን ሙሉ ምኗን ሙሉ እድሜዋን ሙሉ ምን ታደርጋለች? መልካም። ክፉም አታደርግም፣ መልካም ነው የምታደርግ። ስለዚህ እኔ ልባም ሴት ነኝ ምናምን የምትሉ ሰዎች ደህና ናችሁ? ቤተሰብ ሁሉ ደህና ነው? በጣም ልባም ምናምን የሆናችሁ የመሰላችሁ ደህና ናችሁ? ሰላም ነው ሁሉ? እድሜዋን ሙሉ እድሜያችሁን ሙሉ መልካም ለማድረግ ሬዲ ናችሁ ወይ?
እድሜያችሁን ሁሉ ታማኝ ለመሆን ሬዲ ናችሁ። ልባም ማለት ይሄ የሰውየው ፕሬዘንስ አጠገባችሁ ሲኖር ታማኝ መሆንና ዞር ሲል ሌባ መሆን እስስትነት ነው። እቺ ሴት እድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግም። እድሜዋን ሙሉ በደጉም ጊዜ በክፉም ጊዜ በማግኘትም ጊዜ በማጣትም ጊዜ ነገር ሲደላም ሳይደላም ሲመችም ሳይመችም ምንድነው የምታደርገው? አንድ ላይ በሉልኝ ባካችሁ፣ በሉልኝ። ግድ የለም እንደ ትልቅ አትሁኑ በሉት። መልካም መቼ ሁል ጊዜ ኑሮ ተሳካም አልተሳካም፣ ሞላም ጎደለም፣ ነገሮች ተስተካከሉ አልተስተካከለም፣ እድሜዋን ሙሉ የባል ስራ ጥሩ ሆነ ጥሩ አልሆነ፣ ገቢ መጣ ወጣ፣ ገቢ ተገኘ አልተገኘ፣ ጤነኛ ሆነ አልሆነ፣ እድሜዋን ሙሉ መልካም ታደርጋለች። ልባሟ ሴት እቺ ሴት እኮ ናት ልባም የምትባለው። ረጅሟ ቀይዋ በጣም ሃንድ በርድ ምናምን የምትባለው አይደለች። ነግሬያቸዋለሁ። ማአት ሰው ቁልል ያለው በባዶ ነው። ዘርጭ ነው፣ ሆርሞን ጭ ነው። አንድ ነገር ያላዋጣበትን አፍንጫና ጆሮ ቅልጥም ይዞ ልባም ነኝ ይላል። አንድ ነገር ያላዋጣበትን፣ አንድ ጠብታ ያላዋጣበትና ማንነት ይዞ እሱን ልባምነት መስሎታል። ይሄ በምርጫ ነው የሚገኝ። እድሜ ሙሉ መልካም ማድረግ በምርጫ ነው የሚገኝ፣ በውሳኔ የሚገኝ። ማን ሊያገኛት ይችላል? ኑሮ ውስጥ ከገባች በኋላ አትለወጥም። እስክትገባ አሪፎና ከገባች በኋላ ማይ ጉድነስ በጌታ በኢየሱስ ስም እሷ ናት እሷ አይደለችም። በጣም ሰርፕራይዝ የሚያደርጉ ሚስቶች ተፈጥረዋል እኮ። በጣም ገራሚ። በኢየሱስ ስም እሷ ናት ፓስተር ቸሬ ጉድ ነው እንዲህ ነሽ ብሎ ሰርፕራይዝ ይሆናል ብዙ ወንድ። እንዳልኳችሁ በጣም አፋጥበው በልተው ኬክ አስተርፈው ነገርያችሁ ያለ ምን ሶኬ ችግር የለውም ብሎ ትሁት ሆነው ገብተው በድንቅ ሰርግ ገብተው ምን አይነት በስማ መልአክ እኮ ነው ያገባው ተብሎ ጨዋ ተብላ ገብታ በጣም ትንብላ የሆነ ቦታ ላይ ፍንዳታ ብሎ ብዙ ባል ደንግጧል። ሶማመን ቀብሮ ነው እንዲል አድርጎት ሰርፕራይዝ ያደርገዋል ብዙ ሰዎች። እስስታዊ ባህሪ ያላቸው ሰዎች ከገባች በኋላ የምትቀየር አይደለች ልባም ሴት። ሬዲ ናችሁ ወይ? እዚህም እዛም ያላችሁ ወጣቶች እኔ በጣም ልባም ነኝ ከቀዩ እንጎበልጣለሁ ምናምን የምትወራጩ ሬዲ ናችሁ ወይ? እድሜ ልካችሁ መልካም ለማድረግ ባላችሁ ከፋም ለማም ነገሮች ሞሉ ጎደለም ተገኘም ታጣም ነገሮች ተሰካው አልተሳኩ በመልካምነት ለመጨረስ ሬዲ ናችሁ ወይ? እድሜ ልካችሁን መልካም እያደረጋችሁ ታማኝ ሆናችሁ ለመኖር ሬዲ ናችሁ ወይ? ልባም ሴት እችትና መጽሐፍ ቅዱስ እድሜ ልኳን መልካም ታደርጋለች ክፉም አታደርግም።